ጋይስ ምን እየተፈጠረ እንደሆነ ግራ ገብቶኛል በጣም ማለት ነው። አንዳንድ ነገሮች ምናያቸው ነገሮች በጣም ኦቨር በጣም የሚያስጠላ ነገር ነው ያለውና ሶሻል ሚዲያ ላይ የሚታየው የሚሰማው በጣም የሚያስጠላ ነገር አሁን ማውራት ያለብኝ ይመስለኛል። እስካሁን ዝም ብለናል ምናምን ማውራት ያለብን ኢሹ እንደ ሀገር እንደ ቤተሰብ እንደ ሰፈር በቃ ሁላችንም እንደ ሶሳይቲ የሆነ ውስጡን እየገደለን ያለ ነገር ነውና እዚህ ጉዳይ ካላወራን መቼ ልናወራ ነው? ጀነሬሽኑ እየሞተ የሚያስጠላ ነገር እየሆነ የምንሰማው ነገር ሁሉ በጣም ዊርድ የሆነ ነገር የሰማን እስከ መቼ ነው የምንቀጥለው? እና ምንድነው ኬት እንደሚጀምር ራሱ አንደኛ ሶሻል ሚዲያ ላይ የምናየው ነገር አንዳንድ ሰዎች ምንም ለልጆቻቸው ልጆች ባይኖራቸው እሺ ለታናሾቻቸው ምንድነው የምንሰራው ቪዲዮ ምን አይነት ቪዲዮ ነው? ምን አይነት ንግግሮችን ነው የምንናገረው? ምንን ነው እያስተማርን ያለነው? የሆነ ሰዓት ላይ አሁን ግልጹን እናውራ ከተባለ የሆነ ሰዓት ላይ ሰግጥ በቃ እንትና ምን ብሎ ለመናገር ራሱ ይከብዳል ያለው ነገር ማለት ነው። እዛ ያን ሰው ደግሞ እንደዛ ብሎ የሚናገረውን ሼምለስ የሆነውን ያን ሰው እንደ ኮንፊደንት የታየ በጣም ብዙ ነገር እንትን አድርገናልና ምንድነው ለታናናሾቻችን እያሳለፍን ያለነው? ምንድነው አሁን ታናናሾቻችን ብቻ ሳይሆን ታናናሾቻችን ራሱ ምን እየሰሩ ነው የሚለውን ስትሰሙ ራሱ በጣም በሃይስኩል ደረጃ የምንሰማው ነገር በሃይስኩል በኤሌመንተሪ ደረጃ የሚሰሙት ነገር በጣም ዊርድ ነው። በጣም እንትና ፋይል እስከ መደራረግ ማለት ምንድነው? ቆይ የሆነ ያመለጠን ነገር አለ ወይ? የሆነ የሰዓት ነው የት ነው ያለነው? እዚህ ጀነሬሽን ላይ ነው እኛ ያለነው? እዚህ ሀገር ነው እየኖርን ያለነው? ኢትዮጵያ ውስጥ ነው እየኖርን ያለነው? ምን ማለት ነው? አንድ 16 ዓመት ልጅ ፋይል ተያዘብኝ ምናምን ብላ ስታወራ ፋይል ያስኩባት ምናምን ብሎ 16 ዓመት ልጅ ሲያወራ እኔ በጣም ዊርድ በጣም በቃ ኢንተርኔሽን በቃ ምንም በቃ ኧረ በስመ አብ የት ነው ያለነው? እሺ ኢትዮጵያ ውስጥ ነው አንገሩኝ። ኢትዮጵያ ውስጥ ሆነን የምንሰማው ነገር ብቻ ከባድ ነው። ቆይ ከቤተሰብ ጋር ነው የሚኖሩት ወይ የት ነው የሚውሉት? እኔ ግራ ገባኝ። ትምህርት ቤት ነው የሚሄዱት? ከትምህርት ማጠብቁት ሰው ነው ደግሞ እንደዚህ አይነት የምትሰሙት ማለት ነው። እኔ ያው ብቻ እኔ ምን እንደምል አላውቅም። ይሄን ቪዲዮ የሆነ እንትን ራሱ የለውም ለመናገር የፈለኩት ከውስጤ ላይ ያለውን ነው እየተናገርኩ ያሉት። ውስጤ ላይ የመጣልኝ ነው እየተናገርኩ ያሉት እና ምንድነው የሆነው የጀነሬሽን የቱ ጋር ነው እንደዚህ ሳተው? የቱ ጋር ነው? እኔ እኮ ግራ ገባኝ። ቀስ በቀስ በጣም ከባድ ደረጃ ላይ ነው የደረሰው። ከባድ በጣም እና አሁን ሳስበው እኔ ምንድነው ያው ምክንያት ራሱ እንትን ለማለት ለመናገር ራሱ አንደኛ ቤተሰብ ልጆቹን እያየ አይደለም። ልጆች ከቤተሰቦቻቸው ጋር ጊዜ ሁለተኛ ሶሻል ሚዲያ ላይ የሚያዩት ነገር ምንም እኔ ለመፍረድ እነሱ ላይ ራሱ ልፍረድ ብትል አንድ ኢንፍሉዌንሰር ነኝ የሚል ሰው እንዴት ነው ማስተር ቤት አድርግ እያለ ቪዲዮ የሰራ ኮንፊደንስን ቢልድ ያደርግልሃል እያለ ቪዲዮ የሰራ ትልቅ እንትን የተባለ ሾው ላይ ፖድካስት ላይ ቁጭ ብሎ እንደዛ እያወራ ሚዲያ ላይ እንደዛ እያወራ ምን ትጠብቃለህ? ምን እንዲፈጠር ነው የጠበቅን ያለነው? ከዛ ያን ሰው አንድ ሰው ተናገረ ብሎ ሊወራ በዚያ ሰው ይሰደባል። አንተ ምን አድርገሃል እዚች ሀገር ብሎ ይወራል።
ያን ሰው ልጆቻችን ሮል ሞዴል አድርገው እያዩት ነው። ባይዘ ያ ሰው ኢንፍሉዌንሰር ነው። በጣም ኢትዮጵያ ውስጥ እንትን እየሆነ እንደዚህ አይነት የሚሰሩ ሰዎች ኢንፍሉዌንሰር እየሆኑ እየተከበሩ በጣም ትልቅ ደረጃ ምናምን እንትን ይታያል። ኦኬ ትልቅ ደረጃ በስራቸው ይድረሱ፣ ግን እንደዚህ አይነት ነገር ያቁም። በቃ በስነ ስርዓት ማለት ነው ያቁም። እንደዚህ አይነት ንግግራቸውን ተግባራቸውን ለምን ትውልዳችንን እየገደሉብን ነው? ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን በቃ እየገደሉብን። ልክ አይደለም የሚል ሰው ያስፈልገናል። ልክ አይደለም የሚለውን ሰው ደግሞ ህዝብ ይነሳና ይሰድበዋል፣ ሪፖርት ይደረጋል፣ አካውንቱ ብዙ ነገር ይደርስበታል። ልክ አይደለም። አሁን እኔ ልንገራቸው በስነ ስርዓት ልክ አይደለም። እስቲ እኔ አሁን እኮ የሚያስፈራኝ ያን ሰው ያዩታል፣ ህፃናቶች ያዩታል አሁን ላይ። ከዛ እኔ ደግሞ ያን ሰው አውቀዋለሁ ከዚህ በፊት የነበረው ማንነት እና ያ እንትን ሲወጣ ያ ቪዲዮ ሲያዩ ምንድን ነው የሚሰማቸው? ምንድን ነው እንደሚሉት? ይሄ ነው መንገዱ፣ የስኬት መንገዱ ይሄ ነው፣ ኮንፊደንስ ቢልድ የማድረግ መንገዱ ይሄ ነው ብለን የምንናገረው ነገር እስቲል እስካሁን ድረስ ምን ማለት ነው? ጋጠ ወጥነት። እኔ አሁን እየገባኝ ያለው ይሄ ሶሻል ኢንተራክሽናችን የለም፣ ወርዶ ምንም በቃ ዜሮ ነው። ምንም በቃ ይሄ ማህበረሰብ እንትኑ በቃ ምንም ነው የሌለው። እድር ምናምን ፌል አድርጓል። በቃ በፊት የጎረቤት ልጅ ነህ እናንተ ትቀጣለህ አይባልም። አሁን አንተ ቀና ብለህ ካየህ አሁን በዚህ ሰዓት ላይ አሁን ያለ ልጅ ከዚህ ሰዓት ቀና ብሎ እንትን ጎረቤቱ ሊቆጣው ካሰበ ልጄን ለምን አየ፣ ልጄን ለምን ተናገርክ? ማይሆን ቦታ ውሎ ሊሆን ይችላል። ምንድነው እየሆነ ያለው? እሺ ምንድነው ይሄ? ዘፈኖቹ ራሱ የሚወጡት ድሪል ብለው የሚወጡት ዘፈኖች ያዝ እንትን ውስጥ ይኩን ያዝ ምንድነው የሚይዘው? ምንድነው ከዛ በሱ ቪዲዮ ይሰራል ምናምን ወጣል። ምንድነው እንትን እያልን ያለን? አንዱ ጀነሬሽን ወድሟልና ሌላው እንትን ማለት አለበት ነው። አንተ ራስን ተበላሽታልና ራስን አበላሽታልና ሌላው መበላሸት አለበት፣ ሌላው መከተብ አለበት። ምንድነው? እስቲ እናስብበት። የምንናገረው ነገር እያንዳንዱን እናስብበት። እንደዛ ሲደረግ ነው የሚፈመሰው። ባይፈመስ ቢቀርስ ምን ይጠቅማል? ታናሽ ወንድምን እኮ ነው እየገደልክ ያለው። ታናሽ እህትሽን ነው እየገደልሽ ያለሽው። እንደ እንትን የምትታዩ ሰዎች፣ እንደ ፊገር እንደ ትልቅ እንትን የምትታዩ ሰዎች ወርዳችሁ ዝቅ ብላችሁ ስናያችሁ በጣም ነው የሚያስጠላው። በጣም ከዛ ደግሞ እንትን እኮ እኛ አስጠልቶን ቢተው እኮ ችግር የለውም እኮ እኛ ብንደብራችሁ እኮ ብትደብሩን እኮ ምንም ችግር አልነበረው። ግን እንትን እየፈጠረ ነው፣ ችግር እየፈጠረ ነው እያልኩ ያሉት። የጀነሬሽን እየተጎዳ ነው በእናንተ ምክንያት። እስቲ ቆም ብላችሁ አስቡ። የምታወጡትን ዘፈን፣ የምትሰሩትን ቪዲዮ፣ ቲክቶክ ላይ የምትሆኑትን፣ ላይቭ ላይ የምትናገሩትን ነገር ምንም በቃ ምን ብዬ እንድናገራል? እናንተ ገንዘባችሁን ስሩ፣ ችግር የለውም። ሰርታችሁ በስነ ስርዓት ስሩ። እስቲ ወይ እነዚህ ቪዲዮ ኧረ በስመ አብ የምትናገሯቸውን ቃላቶች ራሱ ቆጥቡ። በቃ ምንም እኮ እንደዛ አንተ ስለተንትን ሲጀመር እንደዚህ እንትን የሚሉ ሰዎች ናቸው ባይዚ እንደዚህ ሴክሹዋል አሶልት ላይ ምን እነሱ ናቸው። ልንገራችሁ በስነ ስርዓት የ6 ዓመት ልጅ ተደፈረ፣ በቃ እነሱ ናቸው። ሌላ እኮ ምንም አይደለም። እያበረታቱ ያሉት እነሱ ናቸው። እስቲ ስብዕና ይኑራችሁ። እኔ ልለምናችሁ በቃ ስብዕና ይኑራችሁ። ትንሽ ሰው ባታፍሩ እስቲ ፈጣሪያችሁን ፍሩ። በቃ ሌላ ምንም ፈጣሪያችሁን ማትፈሩ ከሆነ በቃ እስቲ ለራሳችሁ ክብር ይኑራችሁ መጀመሪያ። በቃ እስቲ ልለምናችሁ ይቅርባችሁ። እንደዚህ አትፈምሱ፣ ይቅር። እውነት ኮንቴንት ሞልቷል፣ ስንት የሚሰራ ነገር እናንተም ታውቃላችሁ፣ ስንት የሚሰራ ነገር እንዳለ። ግን ቫይራል ለመውጣት ተብሎ የሚደረግ ነገር ቪው ለማግኘት ብላችሁ የምትሰሩት ስራ
ምን ያህል ትውልድ የገደለ እንደሆነ አልገባቸው። ሃይስኩል ላይ ምን ያህሎቻቸው ሌላ ታሪክ ውስጥ እንደገቡ ኧረ በስመ አብ። ምንድነው? እሺ ምንድነው ጥቅማችሁ? በቃ ብር ያን ሰራችሁ፣ በቃ ቪው አገኛችሁ፣ ዝናን አገኛችሁ በዛ በንግግራችሁ። እስቲ አስቡ፣ ወደፊት እናንተም ልጅ ትወልዳላችሁ። ልንገራችሁ፣ ልጅ ትወልዳለህ፣ ታስባለህ። ልጅ ያን ቪዲዮ ያየዋል። እንገር ያን መሰረውን እንትን የሰራከውን ቪዲዮ አሁን ፌመስነትን አይደለም ብቻ የሚያየው ልጅ ይወጣል። ቪዲዮ ባይዚ በፊት ቪዲዮ ምናምን ሲወጣ አይተሰዎች አሁን ሌላ እንትን ሊደርስ አለን። ሾርት ሜሞሪ ብቻ አይደለም ያለን፣ እናስታውሳለን። የሆነ እኮ ሳምንት ምናምን ወሬ ሆኖ ያልፋል። ኖ እንዳይመስል፣ ልጅ ይጠይቃል፣ ልጅሽ ይጠይቅሻል። ልንገራችሁ፣ ልጅ ትወልዳላችሁ፣ ያ ልጅ ይጠይቃል፣ ያ ልጅሽ ትጠይቅሻለች። እዛ የዛኔ ምንድን ነው መልስ? ለምን አረኩት ብለህ ነው የምታወራው? እስኪ ልጅ ያን ነገር እያደረገ እንዲቀጥል ነው የምትፈልገው? አሁን እኮ የሆነ እድሜ ላይ ነው ያለው፣ ግን ከዛ በኋላ የሆነ እንትን ማትልበት እድሜ ይመጣል እና የዛኔ ምን ብለህ ልትናገር? እስቲ ለልጅሽ ምን ብለሽ ልታስረጂ? እንደዚህ እኮ ስለሆነ ነው ያደረኩት ልትይ ምን ቃል ይኖራችኋል? እስቲ እናንተ በቃ ምን መፍትሄው ምን? ኧረ በስመ አብ። የሆነ ግራ የገባው ነገር ነው አሁን ያለው ነገር፣ ግራ የገባው እርድና ይመስለው መጠጣት፣ ማጤስ እንትን ምንድነው? ብራዝ ምንድነው እየሆነ ያለው? የሚያስረዳኝ ሰው ፈልጋለሁ። ወይ ወደኋላ ቀርቻለሁ፣ የሆነ ያመለጠኝ ነገር አለ እዚህ ሀገር ላይ፣ የሆነ ያመለጠን ነገር አለ። ንገሩ። በቃ እንደዚህ ነበር፣ ተፈጥሮ ነበር፣ አምልጧቸዋል በሉ እውነት እንጂ ከመቼ ወዲህ ነው መጠጣት እርድና የሆነው? ማጤስ እርድና በግልጽ ፊት ለፊት አደባባይ ላይ ቪዲዮ ሲወጣ ምንም። ኧረ በስመ አብ። የ16 ዓመት የ15 ዓመት ልጅ ሌላ ታሪክ ውስጥ ገብቶ ኧረ በጣም ከባድ ነው። ህፃናትስ ሶሻል ሚዲያ ላይ የምናያቸው ህፃናትስ የ5 ዓመት የ4 ዓመት ህፃን ልጅ ሲሳደብ ምናምን ማይሆን ስድብ እኮ ልካለ የሆነ እኮ ትሳደባለህ። ማይሆን ስድብ ከየት ሰምተው ነው? ከየት አይተው ነው? አንተ ሶሻል ሚዲያ ላይ ወጥተህ የምትሳደብ ሰው ልጅህን ተሳደብ እያልከው አንተ ልጅ ላይኖር ይችላል። የወንድምን የእህትን ልጅ ተሳደብ እያልከው፣ ታናሽ ወንድምን ተሳደብ እያልከው ምን እያስተማርከው? ከየት ነው ያመጡት ህፃናቶቹ ይህን ስድብ፣ ይህን ንግግር? ኧረ በስመ አብ። በጣም ነው የሚያስጠላው። በቃ ይህ ጀነሬሽን በጣም ነው የሚያስጠላው። ሰው ልጁን አልቀጣም። በቃ ታላችሁ አንዳንድ ቤት ስትሄዱና መንገድ ላይም ስታዩ በጣም ነው ህፃናቶቹ በቃ ዲስሪስፔክት የሚያደርጓቸው አባት እናቶቻቸው። በጣም ይቅብጠት አይደለም ባይዚ የሆነ ልጄ እንዳይነካብኝ ምናምን ተመቺው፣ በቃ ትቀጠቅጪው፣ ትገርፊው። ምን እስኪሆን ነው የምትጠብቂው? ምን እስኪሆኑ ነው የምትጠብቋቸው ወላጆች? ምን እስኪሆን ነው? አንተን ደርሶ እስኪመታ ነው የምትጠብቀው? ምንድን ነው የምትጠብቀው? እሺ ከዚህ በላይ ምንድን ነው የምትጠብቀው? ይህ ጀነሬሽን ነው ሀገር የሚረከበው። ይህ ጀነሬሽን የሆነ ሰዓት ላይ ሄዶ እንትን የሚሆነው። ከዛ ደግሞ የሆነ በሃይማኖት እንትን ውስጥ ተደብቋል። የሆነ እንትን ውስጥ ተደብቋል። እዛ ሰው አንድ በስመ አብ እኔ እንትንም አይሆንም። እየፈረድኩ አይደለም፣ ግን በቃ ያለው ሪያሊቲ ነው። የሞተ ትውልድ ነው ያለን። ለምንም የሞተ ይህ ጀነሬሽን እኮ ነው አይኪው ሌቭሉ ከአባት ከእናቱ ዝቅ ያለ እየተፈጠረ ያለ። ምን እያየሽ ምን እንትን ይበል የሚመጣለት ፎሬን ፔጁ ላይ ስድብ፣ ነውር።
እንደዚያ ሞቲቬት የሚያደርገው ሰው ራሱ ሞቲቬተር ነኝ የሚለው ሰው ምን ሞቲቬት እያደረገ እንደሆነ እያየ ምንድን ነው? እሺ ምንድን ነው የምትጠብቁት? ምንድን ነው እየጠበቅን ያለ ነው ወገን? የሆነ እንትን ማለት ያለብን አይመስላችሁ? እኔ ይመስለኛል በስነ ስርዓት ኖ ማለት አለብን። የሆነ ሰዓት ላይ እዚህ ጋር አቁሙ በቃ።